አዲስ ሳምንት ስንጀምር አንድ እውነት ላስታውሳቸው እፈልጋለሁ። ከምታውቀው በላይ እግዚአብሔር ስለምታሳልፈው ነገር ያውቃል። ባለፈው ሳምንት ስለ እምነት፣ ስለ ሕመም እና ለሰው ልጅ ትግል እግዚአብሔር ስለሰጠው ምላሽ ሦስት ታላላቅ ታሪኮችን ተመልክተናል። ሐናን ከዓመት ወደ ዓመት ወደ እግዚአብሔር የምትጮህ ሴት አየን። ጥልቅ ሐዘን እና ብስጭት ባለበት ቦታ ጸለየች። እግዚአብሔርም ሰምቷታል። ታሪኳ ይህንን ያስታውሰናል። እግዚአብሔር ማንም የማያየውን ጸሎት ይሰማል። እንባሽ አይባክንም። ከዚያም ለ12 ዓመታት የደም መፍሰስ የምትሰቃየውን ሴት አየን። ሁሉም ነገር ሞከረች፣ ምንም አልሰራም። የተረሳች መሰላት። ነገር ግን ወደ ኢየሱስ ስትደርስ እምነቷ ፈውስ ሆነላት። ታሪኳ የሚያስተምረን ኢየሱስን በእምነት ስትነኩት ችግራችሁ ሁልጊዜ ወደ ኋላ ይመለሳል። ከኢየሱስ ጋር አንድ ንክኪ ብቻ ችግራችሁን ሁሉ ያስወግዳል። ደቀ መዛሙርቱ በፍርሃት ሲዋጡ ኢየሱስ ማዕበሉን ሲያረጋጋ አየን። ማዕበሉ ኃይለኛ ነበር። ጀልባው እየተንቀጠቀጠ ነበር። ኢየሱስ ግን ቆሞ እንዲህ አለ፣ ማዕበሉን ጸጥ በል አለው። ነፋሱንና ማዕበሉን ያረጋጋው ኢየሱስ ዛሬ በሕይወትህ ውስጥ ሰላምን የሚናገር ኢየሱስ ነው። ስለዚህ ወደዚህ አዲስ ሳምንት ስትገባ እንደ ሐና የምትጠብቅ ከሆነ፣ እንደ ደም የሚፈሳት ሴት የተጎዳህ ከሆነ፣ እንደ ደቀ መዛሙርቱ የፈራህ ከሆነ ይህን አስታውስ፣ እግዚአብሔር ጸሎትህን ይሰማል። ኢየሱስ ሕመምህን ያያል። በእያንዳንዱ አውሎ ነፋስ ውስጥ ከአንተ ጋር ነው። መልሱን እስካሁን ላታይ ትችላለህ። ዛሬ ጠንካራ ላትሆን ትችላለህ። ነገር ግን ኢየሱስ ከጎንህ ነው። በዚህ ሳምንት ይህንን ቃል ኪዳን ጠብቅ። ጌታ ለተሰበሩት ቅርብ ነው። እናም አሁን በዚህ ቅጽበት እርሱ ቅርብ ነው። ይህ መልእክት ካበረታታህ እባክዎን ላይክ እና ሰብስክራይብ ያድርጉ።